ሰላም እንዴት ናችሁ? ውድ የተከበራችሁ የቻናሌ ተከታታዮች ዛሬም እንደተለመደው በአስገራሚ ዜና ተከስተናል። አብራችሁን ሁኑ። የቴዲ አፍሮ የሰርግ ሪካርድ ተሰበረ። 320 ሚሊዮን ብር የወጣበትና በኢትዮጵያ ታሪክ የዘመናዊ ሽምግልና የመጀመሪያውን ውድና በአቀራረቡ ልዩ የሆነ የሰርግ ስነ ስርዓት በውቢቷ አዲስ አበባ በዚህ ቀን ተካሄደ። 12 ብዛት ያላቸው የ10 ሚሊዮን ብር ዋጋ የያዙ 12 ቼኮች፣ የ32 ሚሊዮን ብር መኪና እና 4 ሚሊዮን 400 ሺህ ብር አልባሳትና 4 ሚሊዮን 90 ሺህ ብር ግምት ያላቸው ወርቆችን እንዲሁም 4 ሚሊዮን 145 ሺህ ብር ዳይመንድ ቀለበት በአጠቃላይ 320 ሚሊዮን ብር ሰርግ። ለሙሽሪ ከተዘጋጁላት ስጦታዎች መካከል በልዩ ሁኔታ ያጌጠና ሙሉ የቤትና የግል መገልገያ ስጦታዎችን የያዘ ተሽከርካሪ፣ ብራንድ የሆኑ ዘመናዊ ሻንጣዎችን የሞሉት ልብሶች፣ ሽቶዎች እንዲሁም እጅግ ውድ የሆኑ ሙሉ የወርቅ ጌጣጌጦች ተበርክተውላታል። ይህ የአቤልና የአብስራ ጥሎሽ በከተማው ካየናቸው ውድና የቅንጦት የጥሎሽ ስጦታዎች መካከል በግንባር ቀደምትነት ተጠቃሽ ሆኗል። በነገራችን ላይ ሀገር ድሃ የምትሆነው በገንዘብ ወይም በካፒታል ማነስ ብቻ አይደለም፣ የሀገሪቱ ገንዘብ በተወሰኑ ሰዎች እጅ ላይ ሲገኝ እንጂ። ሰላም የቻናሌ ቤተሰቦች፣ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። በሌላ አስገራሚ ዜና እስከምንገናኝ ሰላም በያላችሁበት።